ዛሬ ማሳያችሁ ፕሌይስቴሽን 5 ከዚህ ሁላ ጊዜ በኋላ ምን ይመስላል የሚለውን ነው። አሁን ያለነው 2026 ላይ ነው። PS5 ደግሞ የወጣው በ2020 ነበር። የመጀመሪያው PS5 ነው ይሄኛው። ከዚህ በኋላም ብዙ አይነት ዲዛይን ያላቸው ፕሌይስቴሽን 5ዎች ወጥተዋል። ስሊሙ አለ፣ በዲጂታል ጌም በማውረድ ብቻ የምትጫወቱበት አለ። እንዲሁም ደግሞ ከዚህም የሚሻለው ራሱ ስሊም ብቻ ሆኖ ግን ዲስክ ጨምራችሁበት የምትጫወቱበት አለ። ታዲያ ይሄኛው ሞዴል ምን ይመስላል የሚለውን በጥልቅ ገብተን የምናየው ይሆናል። ይሄኛው እንደምትመለከቱት ትንሽ ከፍ የሚል በቁመቱም በጎን የምታስቀምጡት ትችላላችሁ። ሲዲ የሚቀበለው ሞዴል ነው። የፈለጋችሁትን አይነት ጌም ገዝታችሁ የPS4 ይሆናል የPS5 ልትጫወቱበት ትችላላችሁ። ከዚህ ጋር ማብራት ይቻላል። በPS5 ኮንትሮለርም ልታበሩት ትችላላችሁ። PS5 ከፊት ለፊቱ ላይ ሁለት የታይፕ ሲ ፖርቶች አሉት። በሱ ሁለት ጆይስቲኮችን ቻርጅ ማድረግ ትችላላችሁ። በጣም ፋስት ቻርጀር ናቸው። ለዛ በአጭር ሰዓት ነው ቻርጅ የሚያደርጉት። እንዲሁም ስልካችሁን ወይም ታብሌታችሁንም ቻርጅ ማድረግ ከፈለጋችሁ ብዙ አይነት ነገር ቻርጅ መሰካት ትችላላችሁ። ኤምፒኤስ5 ሲሰሩት በሁለት መልኩ ማስቀመጥ እንደምትችሉ ተናግረዋል። በአቁሙም ማስቀመጥ ትችላላችሁ፣ በአግድምም አጋድማችሁ ማስቀመጥ ይቻላል ማለት ነው። እንደዚህ ብታስቀምጡት የተሻለ ነው። እንደዚህ በጣም ያምራል። ግን አንዳንድ ተጠቃሚዎች እንደተናገሩት ከሆነ ውስጡ ያሉት ሃርድዌሮቹ የተበላሸ ነገር ያጋጥማቸዋል፣ እንደዚህ ሲቆም ይንሸራተታሉ ወይም አንዳንድ ችግሮች ያጋጥሟቸዋል ስላሉ በአግድም አስቀምጡት። ወይም ደግሞ ምንም የማያስጨንቃችሁ ከሆነ እንደዚህ ብታስቀምጡት የተሻለ ነው። እንደምታዩት እዚህ ጋር በጣም የሚያምር አይነት ማቴሪያል ነው የተጠቀሙት። ፕሌይስቴሽን ሎጎ አለች እዛ ጋር። እንዲሁም ስትይዙትም በጣም ደስ ይላል። ከፒኤስ ፎር አንጻር ሲታይ ይሄኛው በጣም የተሻለ ነው። ይሄኛው ፒኤስ ፎር የሚይዘው ስቶሬጅ 1 ቴራባይት ነው። የ1 ቴራባይት ሞዴል ነው። የ828 አካባቢ ጂቢም አላቸው። ከዛም ከፍ ሚል የ2 ቴራባይት አላቸው። እናንተ መርጣችሁ መግዛት ትችላላችሁ። እንዲሁም ሁለት የፍላሽ ዩኤስቢ ፖርቶች አሉት። እዚህ ጋር እንደምታዩት ፍላሽ መጠቀም ትችላላችሁ። ሌላ ፖርቶች የላቸውም፣ ግን ክፍት ክፍት ቦታዎች አሉት አየር እንዲገባ ማለት ነው። እና ስትጫወቱበት ምንም አይነት ድምፅ የለውም። PS4 ላይ ስትጫወቱ በጣም ድምፅ ያወጣ ነበር። ኩለሩ ግን እዚህ ጋር ምንም ሳይለንት ያደርገዋል። ምንም አይነት ድምፅ አይሰማም ማለት ነው ስትጫወቱ። ሎጎዋን እያያችሁት እንደሆነ በጣም ያምራል እዚህ ጋር። እንዲሁም ደግሞ የPS4 ጌሞች እንዳለ እዚህ ላይ ይሰራሉ። ስለዛ PS4 የምትጫወቱ ጌሞች ያሏችሁ ሰዎች እዚህ ላይ መጫወት ይቻላል ማለት ነው። ኮንትሮለሩን ደግሞ መመልከት አለብን። ታዲያ ዩዘር ኢንተርፌሱም በጣም አሪፍ ነው። ግን ዛሬ ማሳያችሁ ሃርድዌሩ ምን ይመስላል የሚለው ነው እንጂ ጌም ስንጫወት ብዙም ማሳያችሁ አይሆንም ማለት ነው። የPS5 ኮንትሮለር ብዙ የተጨመሩለት ነገሮች አሉ። ዲዛይኑን ብትመለከቱም በጣም የሚያምር ነው ይሄኛው። እጁ ላይ በጣም ወፈር የሚል ለመያዝ የሚመች፣ እንዲሁም ዲዛይኑ ዋናው ከለሩ ነጭ ነው እዚህ ላይ እንደምትመለከቱት። PS4 ላይ ጥቁር ነበር። እንዲሁም ብዙ የተጨመሩለት ፊቸሮች አሉ። እሱን ምናየው ይሆናል። እንደምትመለከቱት ታይፕ ሲ ነው የሚጠቀመው። በታይፕ ሲ ነው ቻርጅ የሚያደርገው። ባትሪው 1500 ሚሊዮን ፓወር ነው። እስከ 12 ሰዓት ድረስ በየተጫወታችሁ ሊያቆያችሁ ይችላል። ቻርጅ ሲያደርግ ግን ትንሽ ቀስ ይላል። ከ2 እስከ 3 ሰዓት ቻርጅ ያደርጋል። ግን ሰክታችሁት መጫወት ስለምችሉ ቻርጅ ሲያደርግ እንዲሁም ልብ አትሉትም። እንዲሁም እዚህ ጋር ኤርፎን ሰክታችሁ መጠቀም ትችላላችሁ። እንዲሁም አሪፍ የሆነ ማይክሮፎን አለው ማለት ነው። ኮንትሮለሩ ታዲያ ብቻውን በጣም ውድ ነው። PS5 ውበቱ ብቻ ሳይሆን ዋጋውም እንዲጨመረው ይችን ብቻዋን እስከ 8000 ብር ታገኙታላችሁ። ከ8000 እስከ 14000 ብር ማለት ነው። በጣም ደስ የሚል በተኖች አሉት። እንዲሁም ሀፕቲክ ፊድባክ አለው። አንዳንድ ጌሞች ላይ ወይም ኳስ ስትለጉ ሊሆን ይችላል። ጌሞቹን እንደ ጌሞቹ ይወስነዋል፣ ግን አሪፍ የሆነ ምላሽ ይሰጣችኋል። ከቤተሰብ ከጓደኛ ጋር መጫወት ከፈለጋችሁ ታዲያ አንድ ኮንትሮለር መጨመር ይኖርባችኋል። ነጩ የሚመጣው ከPS5 ጋር ነው። ለእሱ ተጨማሪ መክፈል አይጠበቅባችሁም። ግን ሌላ PS5 ኮንትሮለር ከፈለጋችሁ 8000 ወይም ከዛ በላይ የሚሆኑ ዋጋ ለማውጣት ዝግጁ መሆን አለባችሁ። ታዲያ እነዛ አዲስ የሚባሉት ናቸው። ረከስ የሚሉት ደግሞ ዩዝድ ከሆኑ እስከ 5000 ሊገኙ ይችላሉ። ለዛ ይሄኛው ይህን ይመስላል። ኮንትሮለሩ በጣም አሪፍ ነው። ሁለቱም ኦሪጂናል ናቸው። ስመርጡ በጣም ተጠንቀቁ። ፌክም አለ። ታዲያ PS5 ለመግዛት እያሰባችሁ ከሆነ ዋጋው ስንት ነው እያላችሁ ይሆናል። ዋጋው ቅድም እንዳሳየዋችሁ እንደ ሞዴሉ ይለያያል። 4 አይነት ሞዴሎች አሉ። ግን ልገዙ ያሰባችሁት ይሄኛውን ከሆነ እስከ 104000 ብር ልታገኙት ትችላላችሁ። አንዳንድ ሰዎች ከ75000 ብር ጀምሮም ሊሸጡ ይችላሉ። ጂአይ ላይ እና አንዳንድ ቦታ ታገኟቸዋላችሁ። በአጠቃላይ ግን አዲሱን የምታገኙት ከ100,000 ብር ጀምሮ ነው። ስለዛ ይሄን ይመስላል። PS5 ከሌላችሁ PS5 እንዲኖራችሁ እመኝላችኋለሁ። ካላችሁም ደግሞ ላይክ ማድረጋችሁ እንዳትረሱ። የቪዲዮ ከተመቻችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ስለዚህ PS5 ደግሞ ምንም አይነት ጥያቄ ካላችሁ ኮመንት ላይ ጠይቁኝ፣ ሁሉንም መልሳለሁ። ፒስ